السلام عليكم ورحمة الله وبركاته የተከበራችሁ ተመልካቾች እንግዲህ እንደምታዩት ዛሬ አንድ መኪና ሙሉ እርዳታ አሁንም ሁለት መኪና ሙሉ እርዳታ መጥቷል። ይሄንን ያመጣው እንግዲህ ወንድማችን ሙስጠፋ ኑሩ ወይንም ሙስጠፋ ዋቢ ትላላችሁ። እንግዲህ መሪው እሱ ነው የኢትዮ ሙስሊም መረዳጃ ማህበር። ይሄንን ብቻ አይደለም እንግዲህ ወደ ኋላ ተመልሰን የምናወራ ታሪኩ በጣም ብዙ ነው። እነኚህ ሰዎች ተደራጅተው እጅግ በርካታ ስራዎችን ሲሰሩ ነበር የከረሙት። በተለይ የተጎዱ ወገኖቻችን የታመሙ ወገኖቻችንን በመርዳት ረጅም እድሜ ያሳለፉና ለሌላው ተምሳሌት የሚሆኑ በጣም የሚገርምና እጅግ የሚደነቅ ስራ ሲሰሩ የቆዩ የመረዳጃ ማህበር ናቸው። እንግዲህ ሙስጠፋ ኑሩ ወይም ደግሞ ሙስጠፋ ዋቢ በመባል የሚጠራው ይሄ ነው። ሙስጠፋ ወንድማችን እንግዲህ ጀዛኩሙላሁ ኸይረን ለወገን ፈጥኖ ደራሽ ብዙ ልምድ አለ። ከዚህ የተነሳ እንግዲህ አንዳንድ መልእክቶችን ለአድማጮቻችን እንድታስተላልፍ በኮሚኒቲ ስም እያመሰገንኩ እድሉን ልስጥ። ፈሊተፈደል ወንድም። እሺ እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ በመጀመሪያ ደረጃ እድሉን ስለሰጣችሁኝ አመሰግናለሁኝ። ያው እንግዲህ እኛ ኢትዮ ሙስሊም መረዳጃ ማህበር የሚባል ሀይሰፋ አካባቢ የተመሰረተ ረጅም አመት ያስቆጠረ ከ15 አመት በላይ የሆነው ማህበር አለ። ይህ ማህበር ያው የሚሰራው በእንደዚህ አይነት ነው፣ በበሽተኛዎች ዙሪያ ነው የሚሰራው። ሆኖም ግን እንደዚህ አይነት ነገሮች ሲከሰቱ ያው ፈጥኖ መድረስ የሚችል ማህበር ነው። ይህ ማህበር አሁን በቀደም ይሄ ነገር ሲጠየቅ ከኮሚኒቲው በመጀመሪያ ደረጃ ያው አንድ ዲያና ውሃ ቀደም ብሎ ልኳል። ውሃው ብቻ በቂ አይደለም ብሎ እንደገና ተነጋግረን ዛሬ ያው ለነዚህ ለወገኖቻችን ይሄ የምትመለከቱት 220 ብርድ ልብስ ነው ለህፃናቶች አዳዲስ የተገዛ 220 ብርድ ልብስ፣ 90 ካርቶን ብስኩት፣ እንደዚሁም ደግሞ 25 ካርቶን የልጆች ባምበርስ ማሻአላህ እንደዚሁም 25 ካርቶን የሴቶች ንጽህና መጠበቂያ ወይ ሞዴል ማሻአላህ። ሌላ ደግሞ ያው ኒዶ እንደምትመለከቱት ኒዶ ወደ 10 ካርቶን የሚሆን ባለ 400 ግራም አምጥቷል ማሻአላህ። እነዚህ ነገሮች ያው ለማቅረብ ሞክረናል። ሌላኛው መኪና ላይ ደግሞ እህቶቻችን የዛው የማህበሩ አባላቶች እህቶቻችን ወንድሞቻችን ገዝተው የሰጡን እቃዎች አለ። እነዛን ደግሞ ሰብስበን በሌላ መኪና አምጥተናል። እንደዚሁም እዛኛው መኪና ላይም ደግሞ በቀደም ባመጣነው አንድ ዲያና ውሃ ተጨማሪ ዛሬ ወደ 50 ካርቶን ውሃ አምጥተናል ማለት ነው። እና የኢትዮ ሙስሊም መረዳጃ ማህበር ያው በማንኛውም ነገር ፈጥኖ መድረስ የሚችል ነው። በዚህ አጋጣሚ ያው ለወገኖቻችን የምናገረው ምንድነው አንድነት ኃይል ነው። አንድነት ኃይል መሆኑን ያው ያስመሰከርንበት ነው። ስለዚህ ይሄ በዘር በጎሳ በብሔር የምንከፋፈለውን ትተን አንድ ሆነን እጅ ለእጅ ተያይዘን አገራችንን ወደፊት ማስኬድ መቻል አለብን። እኛ ወጣቶች ነን። እንደ ሰለጠነ ሰው እንሆን፣ እንደ ተማረ ጊዜውን የሚመጥን አስተሳሰብ እናስብ፣ ልዩነታችንን አናስፋ። በልዩነታችን አንድ ላይ መኖር እንችላለን። ባረከላሁ ፊኩም። ይሄንን ነው የምለው። የተያዙትን አላህ Subhanahu Wa Ta'ala አገራቸው ላይ መልካም ነገር ይግጠማቸው። ለኛ ደግሞ እዚህ ላለነውም ያው ሰላሙን አላህ ያወርድልን፣ አገራችንን ሰላም አላህ ያደርግልን። ጀዛኩሙላሁ ኸይረን። ሰላም አለይኩም። እዚሁ እንደገና ሌላ ጥያቄ ያለኝ ውስጤ እስካሁን ላደረጋችሁት ባረከላሁ ፊኩም ጀዛኩሙላሁ ኸይረን በኮሚኒቲ ስም አመሰግናለሁ። ግን የእናንተን አባል ለመሆን ክራይቴሪያ ያስፈልጋል? በዚሁ አጋጣሚ ብትገልጽልኝ። የኛ አባል ለመሆን ያው ምንድነው ሰብአዊነት የሚሰማው ብቻ መሆን አለበት። ገንዘብ ባይኖረው እንኳን ራሱ በሐሳቡ በጉልበቱ በማንኛውም ነገር የተረዳዳ የኛ አባል መሆን ይችላል። አንድ አባል በወር 20 ሪያል ብቻ ነው የሚከፍለው። ግን የሚሰሩት በርካታ የሆኑ ስራዎች ናቸውና እዛ ላይ ማናችሁም ብትሳተፉ ዘር ብሔር ጎሳ የሌለው ማህበር ነውና ፍቅሩን መታችሁ ነው ማየት ያለባችሁ። ይሄ የአንድ ቀን ስራ ነው። ይሄ አሁን የምታዩት ነገር አንድ ቀን ነው። በአንድ ቀን ነው ይሄንን ነገር ማድረግ የሚችሉት።
ይሄ ሁሉ አመት በዚህ አይነት ነው የምንሄደውና ባረከላሁ ፊኩም መሰል ማህበራቶች ላይ ሁላችንም መሳተፍ መቻል አለብን ነው የምለው ፈሪዲ። እሺ ጀዛኩም الله خيرا ሙስተይኒም ከዛሬ ጀምሬ እንግዲህ ኢንሻአላህ አባል ሆናለሁኝ። ደውልልኝ እንድትመዘግበኝ እኔ መድራ ይላልው እንድታስታውሰኝ እንቀበላለን። እናንተኑ እኛ ግማሽ መንገድ መተን እንቀበላችኋለን። የአበባ ጉንጉን ባንገታችሁ አጥልቀን ነው የምንቀበላችሁ ኢንሻአላህ። እንግዲህ አይ አባል ነኝ ኢንሻአላህ። ሙስጠፋ እንግዲህ ያው ላደረክልን ጥሩ ምክርና አስተያየት በጣም እናመሰግናለን። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። እሺ ወንድም አብዱል ፈታህ እሺ ወንድሜ ፈሪድ በእውነት በጣም ደስ የሚል ነገር ነው። ይህ ማህበር ይሄ ብቻ አይደለም። በጣም የተጎዱ አልጋ ላይ የቀሩ ሰዎችን ኢትዮጵያኖች ብዙ የተቸገሩ ኢትዮጵያኖችን የሚረዳ ማህበር ነው። ሁላችንም ይሄንን ማህበር ጋር በመሆን ሌሎች የተቸገሩ ሰዎችን እንድንረዳ ይሄንን ማህበር እንድንደግፍ ነው የምለው። በጣም አመሰግናለሁ። ጀዛኩሙላሁ ኸይረል ጀዛ። ወላሂ እጅግ በጣም የሚገርም ነገር ነው የዚህ ማህበር ስራ። ወንድም ሙስጠፋ አሁን ከገለጸው በላይ ነው። እኔ የዛሬ ስንት ዓመት ነው የሚያውቀው። በተለይ በረመዳን ላይ ኢፍጣር አላችሁ የሚያስፈጥሩት ሜዳ ላይ ነው የሚጠሩት። በማላው ጅዳ አካባቢ የሚገኘው በተለያየ ሚዲያ ይጠሩና ያለውን የሌለውን ነገር ሰብስቦ በሜዳ ላይ ፈጥር ያስፈጥራሉ። እስቲ ስለፈጥሩ ደግሞ እንደው በጣም ደስ የሚል ድባብ ነው። ከሙስጠፋው ራሱ ልስማ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄኛው ሌላኛው ወንድሜ ነው። እሺ ወንድሜ ራሴን በማስተዋወቅ ስሜን ከነገርከን በኋላ የመጣህበትን እስቲ። እሺ እኔ ጌታሁን በሽር እባላለሁ። በግል የምንተባበር ሰው ነን። ከእህቶቻችን ጋር ሆነን ያመጣነው ልብስ ሴቶች እህቶቻችን በድንገት ስለተያዙ ስለሄዱብን የውስጥ ሱሪ፣ ቲሸርት እና ታይት ገዝተን ወተት፣ ውሃ፣ ብስኩት ሁሉ ገዝተን አምጥተን ለኤምባሲ አስረክበናል። ኢንሻአላህ እነሱም ደግሞ በሰላም ወደ ሀገራቸው ገብተው የምናያቸው ያድርገን። ኤምባሲውም ወደ ኋላ ምንም አላለም። ማገሰር ህዝቡን ማገሰር በጣም ተባብሯል። አላህ ይጨመርበት፣ መጨረሻውን ያሳምርልን። የኮሚኒቲው በጣም ከሚገባ በላይ እየተባበረ ነው። አላህ እድሜና ጤና ይስጣቸው ነው የምንለው። አላህ ይገውየው። አመሰግናለሁ። ጀዛከላህ ኸይር። ሁላችንም አንድ እንሁን። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ሌላው ደግሞ አንድ ለመጥቀስ የሚፈልገው ነገር አለ። ጥያቄው ወደ ሙስጠፋ ኑሩ። በረመዳን ላይ ሁልጊዜ የኢፍጣር ቀን አላችሁ። በዚህ ላይ እኔም ተሳትፍ ያለው ሲጠራ ያው በተለያየ ሚዲያ በማላው ጅዳ የሚገኙትን በሙሉ ትጠራላችሁ። በጥሩ እጅግ በጣም የሚገርምና ፍቅርን የሚመሰርት በእውነት በሰው ልብ ላይ የሆነ ታሪክን ቀርጾ የሚያልፍ ነው። ይሄን ነገር ሀሳቡ ከየት መጣ? እንዴት ለማድረግ ቻላችሁ? በጣም ጥሩ ጥያቄ ነው። ያው አንተው ራስህ እንዳልከው ፍጡሩ እንዳየኸው ማንም ሰው በፍቅር የሚመጣበት ፍጡር ነው። ዋናው ነገር ምንድነው? ለሰዎች ያለ አመለካከት መልካም ሲሆን ሰዎች መልካም ይሆናሉ። እና እኛ ጋር ዘር፣ ብሔር፣ ጎሳ የሚባል ነገር የለውም። ኢትዮ ሙስሊም ነው ስማችን ራሱ ኢትዮ ሙስሊም ነው። እና መጀመሪያ የሰራ ነው እዛ ላይ ምንድነው ማህበረተኛው ላይ ቤተሰባዊ ፍቅር ነው። በቃ ያለን ውስጥ ላይ ቤተሰባዊ ፍቅር ነው። ይሄንን እንግዲህ እዚህ በቅርብ የእናንተ ኮሚቴ አባል የሆነ አብደላም አለ አይቷል። ያየ ሰው እሱ አሁን የሚቆጨኝ ነገር የሚለው ምንድነው ይሄ ኮሮና መጥቶ ያ ስብሰባ በመቋረጡ ነው። ስለዚህ በቃ ከኛ አልፈን ተርፈን ደግሞ ጅዳና አካባቢ ያለው ማህበረሰብ ለማቀራረብ የምናደርገው የፍጡር ፕሮግራም ነው እና የዛ ፍጡር ፕሮግራም ላይ እስከ 500 ሰው መጥቶ ያፈጥር ነበረ። አሁን ያው ኮሮና እንትን ብሎብናል፣ ግን ኢንሻአላህ በአላህ ተስፋ አንቆርጥም። ወደ ቀድሞ ቦታ ይመለስና ያንኑ ሰው እንሰበስበዋለን። ከዛ በተሻለ ሁኔታ እናደርገዋለን ብዬ አስባለሁ። ፈሪዴ ጀዛከላህ ኸይር። ያው እኔም በዚህ ኑሮ አመት እዚህ አልነበርኩም። ለነገሩ ያለ መኖሬና ኮሮና ጉዳዩ ፕሮግራሙን በማስቀረቱ እንግዲህ አላህ አንተ እንዳልከው ያ ይሄ ዘመን አልፎ ያ ዘመን እንዲመለስልን አላህ እንለምናለን። አሚን አሚን። በእውነት ከሆነ እጅግ በጣም የሚማርክ ፕሮግራም ገስር ውስጥ አይደለም
ሆቴል ውስጥ አይደለም የሚፈጠረው ሜዳ ላይ ነው። ካለው ኮንዲሽን አንጻር ሲታይ በጣም የሚገርምና ልዩ ነገር በሰው ላይ የሚቀርጽ ነው። በዚህ ጉዳይ ላይ የተሳተፉ ብዙ በርካታ ኢትዮጵያውያኖች አሉ። ይሄንን እድል ያገኘው አንዱ ወንድማችን አህመድ ይመስለኛል። እርግጠኛ ነኝ እሱም በዚህ ሳይሳተፍና ብሎ ሳይበላ አልቀርም። እስቲ አንተ የተሰማህን ነገር በዛይ ቲዮ እሺ ቀጥታ ወንድማችን ያው እንደምታያቸው ናቸው። ማሻአላህ ብዙ አመት አብረን ሆናል እና ከነሱ እንጠብቀውና ሁልጊዜም በሀገራዊ ጉዳይ ላይ ከማንም በፊት በማሰብ ብቻ አይደለም አስበው ወስነው አክሽናቸው ማንንም የሚወዳደራቸው ሰው የለም። ይህ ዛሬ መጀመራቸው አይደለም። በሁሉም ነገር ላይ በሀገራዊ ጉዳይ ላይ በኢትዮጵያዊነትን በማሳተፍ ላይ ወጣቶችን በመሰብሰብ ላይ በስፖርት ላይ በገጽታ ግንባታ ላይ ሁሉም ቦታ ታገኟቸዋላችሁ። ስለዚህ ዛሬ የሚያደርጉትን እርዳታ በጣም ደስ ብሎኛል። አላህ ይጨምርላቸው። አላህ በዘራቸው በጤንነታቸው በረካ ያርግላቸው ነው የምለው። ሰላም አለይኩም ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ያው ቀደም ሲል ሲጠቅስ የነበረው ነው። በሌላ መኪና የሴቶች ጉዳዮች አሉ ብለዋል። አሁን ያው እሱ ሙስጠፋ ገልጾታል፣ አብራርቶ ተናግሯል። እያንዳንዱ ነገር እንዳስፈላጊነቱ ለየብቻ ነው ያለውና ለብቻ እናደርጋለን ኢንሻአላህ። ያው ከሙስጠፋ ጋር ታይዞ የመጣው አይደል? ለብቻ ነው። ኦኬ ይሄለኛ ነው ለእናንተ ነው። ይሄ ባምበርሶች ይሞሉ حرام عليك ፈሪሰለ ትንሽ ነው። እሺ ይሄኛው ከሙስጠፋ ኑሩ ካመጣው ግሩፕ የተለየ ነው። ማሻአላህ ያው የሴቶች አልባሳት ነው የሚለውን እዚህ ጋር የወንዶች ቲሸርት ነው ብለው የወንዶች አልባሳት የተለያየ ሳይዝ ያለው በካርቶን ታሽጎ ነው ያለው። እዚህ ጋር 6 ካርቶን 7 8 9 ካርቶን አለ። ይሄንን ያመጣው